ሰማዕቱ ቅዱስ እስጢፋኖስ ያደረገውን ይህንን ድንቅ ተአምር ስንቶቻችሁ ታውቃላችሁ? የሰማዕቱን ቅዱስ እስጢፋኖስ ታሪክና ተአምር ይዘን መጥተናል። እስከ መጨረሻው ድረስ ይከታተሉ። ዘውትር እንዲህ ያሉ ትምህርቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጉን አይዘንጉ። አሁን በቀጥታ ወደ ዕለቱ ገድል እንለፍ። ገድለ ቅዱስ እስጢፋኖስ ዘወርኃ ሐምሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርኃ ሐምሌ 17 የሚጸለይ ዜና ገድሉን እንናገራለን። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩም ይቅርታ ከሁላችን ሕዝበ ክርስቲያንና ከእኔም ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ክፉዎች አይሁድ ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያው ቅዱስ ጳውሎስ የተሰኘ ሳውልም ከእነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለው አለ። እኚህ አንገታቸው የደነደነ ልባቸውን በትዕቢትና በአመፃ የተመሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባውምና ከአገራችን አስወግዱት እያሉ ተቆጡ። ልብሳቸውንም እየወረወሩ በራሳቸው ላይ ትቢያን እየነሰነሱ በታላቅ ቃል ይጮሁ ጀመር። ጸጋ እግዚአብሔርን የተመላ በሕዝቡ መሃል ድንቅ ተአምራት ያደርግ የነበረ ንዑድ ክቡር ቅዱስ እስጢፋኖስ ግን ከስማልቤርጥያን ከቀርኔዎን ምኵራብ የተነሱና ከእስክንድርዮንና ከቂልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ቃወሙት ዘንድ አልተቻላቸውም፣ በመንፈስ ቅዱስ በጥበብ ተሞልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ዘንድ መከሯቸው። ሕዝቡንና መምህራኑን ጸሐፍቱን አወኳቸው። ሊቀ ዲያቆናት ቀዳሚ ሰማዕት ብፁዕ ቅዱስ እስጢፋኖስን ከበው እየጎተቱ በአደባባይ ላይ አንገላቱት። ይህ ሰው በቤተ መቅደሱ ላይ የስድብን ቃል ሲናገር ሰምተነዋል፣ የኦሪትንም ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደስን ያፈርሰዋል፣ ነቢዩ ሙሴ የሰጣችውን ኦሪትን ይሽራል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱ እንደ መልአክ እግዚአብሔር ፊት እጅግ ያበራ ነበረ። ሊቀ ካህናቱም ቀዳሚ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብለሃልን ሲል ጠየቀው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስም አባቶቼና ወንድሞቼ ሆይ፣ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መሃል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖቹ ተለይተ ከሀገር ወጥተ እኔ ወደ ማሳይ ሀገርና አለው። ከዚህ በኋላ አባታችን አብርሃምም ከከላውዲዮን ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድ በውስጧ የእግር መራመጃን ያህል ቢሆን የእግር መርገጫም አልሰጠውም። ነገር ግን እርሱና ከእርሱ በኋላ የሚነሱ ዘሮቹ ይገዙት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸው ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆች በባዕድ ሀገር ስደተኞች ይሆናሉ። ግብፃውያንም 400 ዓመታትን ይገዟቸዋል። እነርሱ የገዟቸውን እኚህን ሕዝብም እግዚአብሔር እኔ ገዛቸዋለሁ፣ ወደዚህ ስፍራም መጥተው በዚህ ሀገር ያመልኩኛል ይላል። ምስጋና የባህሪ የሆነ አምላካችን እግዚአብሔርም ትምህርተ ግዝረትን ሰጠው። አባታችን አብርሃምም ይስሐቅን ወለደ፣ በ8ኛው ቀንም ገረዘው። እንዲሁም ይስሐቅ ያዕቆብን ወለደ። ያዕቆብም 12ቱ ቀደምትን አበው ወለደ። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩም ይቅርታ ከሁላችን ሕዝበ ክርስቲያንና ከእኔም ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርኃ ሐምሌ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔር በነቢዩ ሙሴ ላይ የስድብን ነገር ሲናገር ሰማነው ብለው በሐሰት ለመሰከሩበትና ላሰቃዩት እየለመነ በትዕግሥት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለች የታላቁ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሄዱ ጊዜ
አብረዋቸው አይሁዳዊም ይሄድ ዘንድ ተከተላቸው። ከባልንጀሮቹም ጋር በመንገድ ሳሉ አንተ አስቀድመ ክርስቲያን አይደለህምና ከኛ ጋር ሄደ በጸበሉ ትጠመቅ ዘንድ አይገባህም። አሁንም ከኛ ተለይተ ወደ ቤት ተመለስ፣ ወይስ ሄደ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስም ተጠምቀ የቅድስት ቤተ ክርስቲያንን ትሳለም ዘንድ ትሻለ አሉት። እርሱ ግን እናንተም እኔን ሰዎች በምን እንለያለን? ስለምንስ እጠመቃለሁ? ይልቅም በደሴት ወዳለ የምትገቡበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተሞልቶ መለሰላቸው። ይህ አይሁዳዊም የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹን ምክር የማይሰማ የአይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን ቅድስት ድንግል ማርያምን ልጅ የጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሚ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትንም በአምላኩ ኃይል የሚያደርግ የኑር ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከኔና ከሁላችን ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።